4000 ዋች አወር መሙላት ስልችት አድርጓቸዋል? በዚህ ቪዲዮ በ7 ቀን ውስጥ እንዴት 4000 ዋች አወር እንደሞሉ አሳያችኋለሁ። አብራችሁን ቆዩ። ዋች አወር በፍጥነት ለመሙላት ከሚያግዙ ስትራቴጂዎች አንዱ ላይቭ ስትሪም ማጫወት ነው። መልካችሁን ሳታሳዩ በአካል ሳትገኙ ቀደም ሲል የሰራችኋቸውን ቪዲዮዎች ብቻ በማጫወት ዋች አወር ማግኘት እንችላለን። ላይቭ ስትሪምን በሁለት አይነት መንገድ መጠቀም እንችላለን። አንደኛው ቀጥታ ከዩቲዩብ ስቱዲዮ መጠቀም ሲሆን ዛሬም ማሳያችሁ ተጨማሪ ሶፍትዌር በመጫን በቀላሉ ላይቭ ስትሪም እንዴት መግባት እንደሚችሉ ነው። ስትሪም ለማጫወት የሚረዳን OBS የተባለው ሶፍትዌር ሲሆን በተለያዩ ስትሪመሮች ዘንድ ሪኮማንድድ ይደረጋል። OBSን ዳውንሎድ ለማድረግ ወደ ብራውዘራችን እንገባለን። OBS ዳውንሎድ ብለን እንጽፋለን። የመጀመሪያውን ዳውንሎድ OBS ስቱዲዮ የሚለውን ክሊክ እናደርጋለን። ሴሌክት ኦፕሬሽን ሲስተም፣ እናንተ የምትጠቀሙትን ሴሌክት ማድረግ ትችላላችሁ። እኔ ዊንዶውስ ስለምጠቀም ዊንዶውን ዳውንሎድ አድርጓለሁ። ከታች ያለችውን ዳውንሎድ ኢንስቶለር ክሊክ እናደርጋለን። እንደምታዩት ዳውንሎድ ማድረግ ጀምሯል። ዳውንሎድ ያደረገውን ሶፍትዌር ወደ ፒሲያችን ኢንስቶል እናደርጋለን። እንግዲህ OBS ስቱዲዮ ይሄንን ይመስላል። ዳውንሎድ አድርገን ጨርሰናል። ወደ ቀጣዩ ስቴፕ እንሂድ። በሁለተኛ ደረጃ የሚያስፈልገን የቀድሞ ቪዲዮአችንን በአንድ ላይ ለማጣመር የሚረዳን የኤዲቲንግ ሶፍትዌር ነው። እኔ የሙቫቪ ቪዲዮ ኤዲቲንግ ፕላስ ነው የምጠቀመው። በዚሁ ላሳያችሁ። እናንተ ማንኛውንም የምትፈልጉትን ቪዲዮአችንን ጆይንት ላይ ያደርግላችሁ የሚችለውን ተጠቀሙ። ቪዲዮአችንን በዚህ መንገድ ሰሌክት እናደርገዋለን። የምንፈልገውን በአንድ ላይ ካደረግን በኋላ ይህ ቪዲዮአችን ቀጥታ በላይ በምንለቀው ቪዲዮ ስለሆነ ለቪዲዮአችን ፋይል ኔም እንሰጠዋለን። ይሄኛውን ጨረስን ማለት ነው። አሁን በመጨረሻው ስቴፕ ላይ እንገኛለን። ቀደም ብለን ያዘጋጀነውን የቪዲዮ ፋይል በመምረጥ OBS ስቱዲዮ ላይ ድራግ ኤንድ ድሮፕ እናደርጋለን። እኔ እንደማሳያችሁ እንደዚህ ማለት ነው። በቀስቱ ክሊክ አድርገን ከያዝን በኋላ ወደ ስቱዲዮ እንደዚህ ድሮፕ እናደርጋለን። አያችሁ እንደምታዩት ነው ማለት ነው። ቪዲዮአችን እርግጠኛ መግባቱን ካረጋገጥን በኋላ ወደ ሴቲንግ እንገባለን። ሴቲንጎቹን እናንተ በሚመቻችሁ መንገድ ማስተካከል ትችላላችሁ። በእኔ በኩል ሪኮማንድድ የተደረጉ ሴቲንጎች አሁን ለምንሰራቸው ስራዎች አሪፎች ናቸው። ነገር ግን አንድ ወይም ሁለት ግዴታ መቀየር ያለብን ሴቲንጎችን እንመለከታለን። ሴቲንግ እንግባ። ከዛ ስትሪም የሚለው ጋር፣ ከዛ ሰርቪስ። ስትሪም የምናደርገው ከዩቲዩብ ስቱዲዮ ስለሆነ ሰርቪስ የሚለውን ዩቲዩብ RTMPS ላይ እናደርገዋለን። ዩቲዩብ ስቱዲዮ እንገባና ስትሪም ኪያችንን ኮፒ እናደርጋለን። ኮፒ ያደረግነውን OBS ስቱዲዮ መተን ሴቲንግ ከገባን በኋላ ስትሪም ኪ ላይ ኮፒ ኤንድ ፔስት እናደርገዋለን። ስታርት ስትሪም የሚለውን እንነካለን። ከዛ ቀጥታ ላይቭ እንገባለን ማለት ነው። ስለዚህ ዩቲዩብ እና OBS አንድ ላይ ኮኔክት አደረጉ ማለት ነው። እንደምታዩት አሁን ላይቭ ገብቻለሁ። በሚገባ እያጫወተልኝ ነው። ስንት ሰው እንደሚያየኝ ሞኒተር ማድረግ እችላለሁ ማለት ነው። ውጤቱን እንደምታዩት 31 ሰው ቪው ነበረኝ። 9 ሰዓት ከ37 ደቂቃ አጫውቼ ዋች አወር አግኝቻለሁ which is good። በዚህ መንገድ ዋች አወራችሁን ባጠረ ጊዜ ማሳካት ትችላላችሁ። ጥያቄና አስተያየት ኮሜንት ሴክሽን ላይ አትርሱ። ቴንክ ዩ